እኔ በረንዳ ላይ ወድቄ መድረሻ አጥቼ ተከራይቼ በየሰው ቤት እየተንከራተትኩ እየኖርኩኝ የማይሰጠኝ በተወለድኩበት ቦታ ምንድነው? እስኪ በቅርቡ የደረሰህ መልእክት ምንድነው? በተለይ በጉት ተጠብቀውም ስለነበረ ባለፈው ደውለው እዛ ያለው አመራር በልዩ ሁኔታ ቦታ እንድታገኝ ወስንልሃን አሉ። ሰው ወክላሉኝ ወከልኩኝ። አሁን ደግሞ መልሰው ምን አሉኝ? 17500 ብር ቆጥበ 250 ሺህ ብር የመሬት ካሳ ከፍለ ገና ወደፊት ተራ ጠብቀህ ነው የምታገኛሉ። አሁን እንደምታዩኝ አሁን እኔ እድሜ እየገፋ ነው። ያን ሁሉ 30 ዓመት የተሰቃየሁት ሰው ከዚህ በኋላ እኔ ወረፋ ጠብቄ መሬት ማግኘት የምከለከልበትን ምክንያት ህዝቡ እንዲያውቅልኝ ነው የምፈልገው። ማሸማቀቅ ነው፣ ሁሉ ጊዜ ነው የሚያሸማቅቁኝ። መድረክ እከለከላለሁ፣ ሙዚቃ እንዳልሰራ ከልክለውኛል። እኔ በረንዳ ላይ ወድቄ መድረሻ አጥቼ ተከራይቼ በየሰው ቤት እየተንከራተትኩ እየኖርኩኝ የማይሰጠኝ በተወለድኩበት ቦታ አባቴም ይሰፋና ተብሎ መሬት ተወሰደበት፣ የገጠር መሬት። የአባቴ መሬት ቢኖር ኖሮ ዛሬ እኔ ከተማ ክልል ገብቶ ካሳ አግኝቼ ከተማ ላይ መሬት አልጠይቅም ነበር። 2 ጊዜ ደሄተናል። አባቴ ሽማግሌ ነው፣ ሊሞት የደረሰ ነው። እኔም ያው ማንም ሲወስድ ተከልክዬ ነው በሰው ሀገር ተሰድጄ በየክራይ ቤቱ ስንከራተት እኖራለሁ። ይህን ህዝቡ እንዲያውቅልኝ ነው ዛሬ እዚህ ሚዲያ ላይ ለመቅረብ የበቃሁት። لكنا مانانا ولان كانانا لكنا مانانا ولان كانانا هوتيل سختي
manana dumba manana dumba manana kullan kanana dumba manana dumba manana dumba manana kullan kanana awu daneta kani daneta wase kelta awu bifteta kurtete josa awi jarasa ana ngarga awna lignewa dumba manana dumba manana dumba manana kullan kanana dumba manana dumba manana